ሰላም ውድ አድማጭ ተመልካቾቻችን፣ ይህ የፊልም ቅኝት ዝግጅታችን ነው። በዚህ የዩቲዩብ ገጻችን ስለ ፊልሞች ሰፊ ዳሰሳ እናደርጋለን። ለዛሬ መረጥንላችሁ ፊልም የአባትነት ፍቅርን ጥግ፣ የአንድን ሰው ለቤተሰቡ ያለውን የማይበገር መስዋዕትነት የሚያሳይ ድንቅ ስራ ነው። በአውሮፓውያኑ 2002 ለእይታ የበቃውን በታዋቂውና ተወዳጁ ተዋናይ ዴንዘል ዋሽንግተን ዋና ተዋናይነት የቀረበውንና በኒክ ካሳቬትስ ዳይሬክት የተደረገውን ጆን ኪው የተሰኘውን ልብ የሚነካ ድራማ እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ታሪኩ የሚጀምረው አሜሪካ ቺካጎ ከተማ ውስጥ ነው። በዚህ ግዙፍ ከተማ ውስጥ ጆን ኩዊንስ አርክባልድ ወይም ጆን ኪው የተባለ ትጉ ሰራተኛ፣ አፍቃሪ አባትና ታማኝ ባል ይኖራል። ጆን እንደ ማንኛውም ተራ ዜጋ በላቡ ሰርቶ ቤተሰቡን ለማስተዳደር የሚጥር ሕግን የሚያከብርና ለልጁ ለማይክልም የተሻለ ሕይወትን የሚመኝ ሰው ነው። ነገር ግን በወቅቱ የነበረው የኢኮኖሚ ቀውስ በጆን ሕይወት ላይ ጥቁር ጥላውን አጥልቶ ነበር። በፋብሪካ ውስጥ ይሰራ የነበረው ጆን የስራ ሰዓቱ በመቀነሱ ምክንያት ቤተሰቡን ለማስተዳደርና የቤት ኪራይ ለመክፈልም ከፍተኛ ትግል ውስጥ ይገኛል። የሱ ብቸኛ የደስታ ምንጭና የነገ ተስፋው ግን ልጁ ማይክል ነው። ልጁን ሲያይ ድካሙን ሁሉ ይረሳል። ለልጁም ቢሆን አባቱ ጆን ትልቁ ጀግናው ነው። ነገር ግን አንድ ቅዳሜ ቀን የጆን ሕይወት ለዘላለም ይቀየራል። ማይክል በታላቅ ጉጉት ሲጠብቀው የነበረው የቤዝቦል ውድድር ቀን ነበር። ጆንና ዴኒዝ ልጃቸውን ለማበረታታት በሜዳው ዳር ሆነው በደስታ ይጮሃሉ። ማይክል በሜዳው ላይ በንቃት ሲሮጥ ቆይቶ በድንገት ግን ይቆማል። ትንፋሹ ቁርጥ ቁርጥ ትላለች። ከዚያም እንደ ቅጠል ተዝለፍልፎ ሜዳው ላይ ይወድቃል። መላው ስቴዲየም በዝምታ ተዋጠ። ጆንና ዴኒዝ ልባቸው እየመታ ወደ ሜዳው ይሮጣሉ። ማይክል ራሱን ስቷል። በፍጥነት ወደ ሆስፒታል ድንገተኛ ክፍልም ይወሰዳል። ጆን በሆስፒታሉ ኮሪደር ላይ ሲመላለስ ምንም አይሆንም ልጄ፣ ምንም አይሆንም ልጄ ብርቱ ነው፣ ልጄ በጣም ብርቱ ነው እያለ ራሱን ያታልል ነበር። ሆኖም ግን ዶክተሮቹ ይዘውት የመጡት ዜና የጆን ዓለም ላይ መብረቅ እንደመጣል ነበር። ዶክተር ሬይመንድ ተርነር ለጆንና ለዴኒዝ እንዲህ ይሏቸዋል። ልጃችሁ ማይክል በልብ በሽታ የተሰቃየ ነው። ልቡ ከሚገባው በላይ በጣም አብጧል። አሁን ባለበት ሁኔታ ልቡ ደም የመርጨት አቅም የለውም። በአስቸኳይ የልብ ንቅለ ተከላ ሀርት ትራንስፕላንት ካልተደረገለት ጥቂት ቀናት ብቻ ነው የሚቀሩት። ጆን ደነገጠ። እንዴት ሊሆን ይችላል? ልጄ ትናንትና ጤነኛ ነበር እያለ ቢጮህም እውነታው ግን ጨካኝ ነበር። ሆኖም ከዚህ የከፋ ሌላ መርዶ ይጠብቃቸዋል። የሆስፒታሉ አስተዳዳሪ ሬቤካ ፔይን ጆንን ወደ ቢሮዋ ጠርታ ስለ ሕክምና ወጪ ማውራት ጀምራለች። ጆን፣ ይህ ቀዶ ጥገና $250,000 ያስወጣል አለችው በቀዝቃዛ ድምፅ። ጆን ደነገጠ። ግን እኔ ኢንሹራንስ አለኝ ሲል መለሰላት። ነገር ግን ሬቤካ የጆን ኢንሹራንስ በስራ ሰዓት መቀነስ ምክንያት ወደ ዝቅተኛ ደረጃ እንደተቀየረና እንዲህ ያለውን ትልቅ ቀዶ ጥገና እንደማይሸፍን ነገረችው። በዝርዝሩ ወይም ዌቲንግ ሊስት ውስጥ እንዲገባ ከፈለጋችሁ ቢያንስ $75,000 ወይም 30% በቅድሚያ መክፈል አለባችሁ ስትልም የመጨረሻውን ፍርድ ሰጠችው። ሁኔታዎች ከቀን ወደ ቀን እየከፉ ተስፋውም እንደ ጧፍ እየቀለጠ መጥቷል። ጆንና ዴኒዝ ልጃቸውን ለማዳን ያልቧጠጡት ዳገት፣ ያላንኳኩት በር አልነበረም። ጆን ለዓመታት የለፋበትን መኪና ሸጧል። ከቤት ውስጥ የሚሸጥ ዕቃም አላስቀረም። አልጋ፣ ቴሌቪዥን፣ አልፎ ተርፎም ትናንሽ የቤት ቁሳቁሶቹን ሁሉ በዝቅተኛ ዋጋ ለውጧቸዋል። ጓደኞቹና የሥራ ባልደረቦቹ ያላቸውን አዋጥተዋል። በቤተ ክርስቲያን ስምም የገንዘብ ማሰባሰቢያም ተደርጓል። ነገር ግን የሚፈለገው የገንዘብ መጠን እንደ ሰማይ የራቀ ነበር። ጆን ያሰባሰበው ጥቃቅን ሳንቲም ለሆስፒታሉ የቢሮክራሲ ግድግዳ የሚሆን አልነበረም። ሆስፒታሉ እንደ ድርጅት እንጂ እንደ ሰብአዊ ተቋም ማሰብ አቁሟል። የአስተዳደር ክፍሏ ኃላፊ ርብቃ ፔይን በቀዘቀዘ ድምፅ ገንዘቡ ካልተሟላ ማይክልን ከዝርዝር ውስጥ ለማውጣትና ወደ ቤቱ እንዲሄድ ለማድረግ እንገደዳለን የሚል የመጨረሻ ማስጠንቀቂያ ሰጠችው። ይህ ማለት ግን ለጆን አንድ ትርጉም ብቻ ነበረው። ልጅህ እንዲሞት ፍቀድ እንደማለት። ያቺ የመጨረሻዋ ምሽት ግን የጆንን ሕይወት ለዘላለም የቀየረች ናት። ዴኒዝ ከሆስፒታል ሆና በስልክ ስታናግረው ድምጿ በለቅሶ ታንቆ ነበር። ጆን፣ ነገ ጠዋት ሊያወጡት ነው። ልጃችን እዚህ ካልቆየ ይሞታል። አባቱ አይደለህ እንዴ? አንድ ነገር አድርግ፣ አድነው እያለ ስትጮህ ጆን የገዛ አቅመቢስነቱ እንደ ጩቤ ልቡን ወጋው። ጆን ስልኩን ዘጋ። በዚያች ጠባቂና ውስጥ ሆኖ ለረጅም ሰዓት ወደፊት ለፊት ተመለከተ። አይኖቹ በእንባ ግርዶሽ ተሸፍነዋል።
በደረቱ ውስጥ ያለው ቁጣና ሐዘን ግን ሊፈነዳ ደርሷል። ይቻለም ለድሆች ቦታ የላትም ብሎ ጠየቀ። ልጄ እንዲሞት የምፈቅድ ምን አይነት አባት ነኝ የሚለው ጥያቄ በአእምሮ ውስጥ ደጋግሞ ይጮህ ነበር። ያ ጨዋና ሕግ አክባሪ የነበረው ጆን ለልጁ ሲል የዚህን ዓለም ሕግ ለመጣስ ወሰነ። ፍትህ በገንዘብ የምትገዛ ከሆነ እሱም በሕይወቱ ሊገዛት ቆርጧል። ፍርሃቱን ከውስጡ አውጥቶ ጥሎ አሁን እሱ የሚታየው የልጁ የሚመታ ልብ ብቻ ሆኗል። ይህ የጆን ኪው የትግል ጉዞ ነው። የአንድ አባት ተስፋ መቁረጥ ወደ ምን አይነት አስደንጋጭ እርምጃ ሊመራው እንደሚችል የምናይበት የፍቅርና የመስዋዕትነት ታሪክ። ጆን በጥልቀት ተነፈሰና ከመኪና ወረደ። ወደ ሆስፒታሉ ድንገተኛ ክፍል ኤመርጀንሲ ሩም አመራ። በክፍሉ ውስጥ ታካሚዎች፣ ነርሶችና ዶክተሮች በተለመደው የሥራ ውጥረት ውስጥ ናቸው። ጆን ረጅሙን ኮት ለብሶ በውስጡ ሽጉጡን ደብቆ ወደ መረጃ ጠረጴዛው ቀረበ። በመጀመሪያ በሰላም ለመነ። ለማይክል የሚሆን መፍትሄ እንዲሰጡት ጠይቋል። ነገር ግን አሁን የሚያገኘው ምላሽ ገንዘቡ ካልተከፈለ ምንም ማድረግ አንችልም የሚል ቀዝቃዛ ምላሽ ነበር። በዚያች ቅጽበት ጆን ቃታውን ሳበው። ሽጉጡን ወደ ላይ አውጥቶ ማንም እንዳይንቀሳቀስ ሲል ጮኸ። የድንገተኛው ክፍል በድንጋጤ ተናወጠ። ሰዎች መጮህና መደበቅ ጀምረዋል። ጆን በፍጥነት በሮችን ቆለፈ። በክፍል ውስጥ ዶክተር ሬይመንድ ተርነርን፣ ጥቂት ነርሶችንና ለተለያዩ ሕክምናዎች የመጡ ታካሚዎችን በአጠቃላይ 11 ሰዎችን አግቷል። እኔ ማንንም ለመጉዳት አልመጣሁም አለ ጆን ድምፁ እየተንቀጠቀጠ። የምፈልገው አንድ ነገር ብቻ ነው፣ የልጄ ስም በልብ ንቅለ ተከላ ዝርዝር ውስጥ እንዲገባ። ይህ ካልሆነ ግን ማንም ከዚያ አይወጣም። በጥቂት ደቂቃዎች ውስጥ ሆስፒታሉ በፖሊስ ተከበበ። ታዋቂውና ልምድ ያለው መርማሪ ፖሊስ ፍራንክ ግራይምስ ወደ ስፍራው ደርሷል። ፍራንክ እንዲህ ያሉ ሁኔታዎችን በማርገብ የሚታወቅ ቢሆንም የጆን ሁኔታ ግን የተለየ ነበር። ጆን ወንጀለኛ ሳይሆን ልጁን ለማዳን ራሱን መስዋዕት ለማድረግ የተዘጋጀ አባት መሆኑን ፍራንክ ወዲያው ነበር የተረዳው። በድንገተኛው ክፍል ውስጥ ያለው ሁኔታ ግን የሚገርም ነበር። መጀመሪያ ላይ ታጋቾቹ ጆንን እንደ ጨካኝ ነፍሰ ገዳይ አይተውት ነበር። ነገር ግን ጊዜ እያለፈ ሲሄድ የጆን ታሪክ ለታጋቾቹ ግልጽ ሆነላቸው። በክፍል ውስጥ ካሉት መካከል አንዲት ነፍሰ ጡር ሴት፣ አንድ እጁ የተጎዳ ወጣትና ሌሎችም ነበሩ። ጆን የታገቱትን ሰዎች በሰብአዊነት መያዝ ጀምሯል። ሕክምና የሚያስፈልጋቸውን ዶክተሩ እንዲረዳቸው ፈቅዷል። ጆን ከፖሊስ መርማሪው ፍራንክ ጋር በስልክ መደራደር ጀመረ። ልጄን ወደዚህ አምጡት፣ በዝርዝር ውስጥ መካተቱን በአይኔ ላረጋግጥ ሲል ጠየቀ። ውጭ ያለው የፖሊስ አዛዥ ግን ጆንን በፍጥነት በኃይል ለማስቆም ነበር የሚፈልገው። ጆን ግን ብልህ ነበር። የቴሌቪዥን ጋዜጠኞች አካባቢውን እንዲከቡትና ታሪኩ በቀጥታ ስርጭት እንዲተላለፍ አደረገ። አሁን መላው የአሜሪካ ሕዝብ የጆንን ታሪክ እያየ ነው። በክፍል ውስጥ ያሉት ታጋቾች የጆንን ስቃይ ሲረዱ የጠላትነት ስሜታቸውን ወደ መረዳት ተቀይሯል። ይህ ሰው እያደረገ ያለው እኛም ብንሆን ልናደርግ የምንችለውን ነው የሚል መንፈስ ተፈጥሯል። ጆን ለታጋቾቹ ስለ ልጁ ማይክል፣ ስለ ሚስቱ ዴኒዝ እና ስለ ደካማው የጤና ኢንሹራንስ ስርዓት በቁጭት ይነግራቸው ጀመር። ሆኖም ግን ሰዓቱ እየሄደ ነው። የማይክል ጤንነት በሌላኛው የሆስፒታሉ ክፍል ውስጥ እየተባባሰ መጥቷል። የሆስፒታሉ አስተዳዳሪ ሬቤካ ፔይን በፖሊስና በሕዝብ ግፊት ምክንያት ማይክልን በዝርዝሩ ውስጥ ለማስገባት ተገደደች። ነገር ግን ይህ ብቻውን በቂ አልነበረም። ልብ መገኘት ነበረበት። ጆን አንድ እውነት ተረዳ። ስርዓቱ ለልጁ ልብ በነፃ አይሰጠውም። ልብ ካልተገኘ ማይክል ይሞታል። ጆን ወደ ራሱ ተመለከተና ሌላ ማንም ሊያደርገው የማይችለውን እጅግ አስደንጋጭና ክብር የተሞላበት ውሳኔ በአእምሮ አሰላሰለ። በሆስፒታሉ ድንገተኛ ክፍል ውስጥ ያለው ሰዓት በዝግታ ይቆጥራል። ውጭ ያለው ዓለም በጆን ታሪክ ተከፍሏል። አንዳንዶች ሽብርተኛ ሲሉት፣ አብዛኛው ተራው ሕዝብ ግን ጆንን እንደ ጀግና ማየት ጀምሯል። የፖሊስ መርማሪው ፍራንክ ግራይምስ በሰላማዊ መንገድ ነገሩን ለመጨረስ ቢጥርም የፖሊስ አዛዦቹ ግን ትዕግስታቸው ተሟጦ ነበር። በዚህ መሃል አንድ አደገኛ ክስተት ይከሰታል። ፖሊሶች በሆስፒታሉ ጣሪያ በኩል ድብቅ ካሜራ አስገብተው ጆንን ለመምታት አሰቡ። አንድ አጋጣሚ ሲያገኙም አነጣጣሪው ፖሊስ ስናይፐር ይታኩሳል። ጥይቱ ጆንን በትከሻው ላይ ያቆስለዋል። ጆን ወደቀ። ነገር ግን በዚያው ቅጽበት በድንገተኛ ክፍል ውስጥ ያሉት ታጋቾች ጆንን ለመርዳት ሮጡ። ውጭ ያለው ሕዝብ ፖሊስ በጆን ላይ መተኮሱን ሲያውቅ ቁጣው ገንፍሎ መጮህ ጀመረ። ጆንን አትግደሉት፣ እሱ አባት ነው የሚል ድምፅ አካባቢውን አወከው። ጆን ከቆሰለበት ተነስቶ ቁስሉ ታሰረለት። አሁን ግን ተስፋው ይበልጥ እየመነመነ መጥቷል። የማይክል ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል።
ዶክተሮች ማይክል ጥቂት ሰዓታት ብቻ እንደቀሩት ነገሩት። ጆን ለልጁ የሚሆን ልብ በፍጥነት ካልተገኘ ሁሉም ድካሙ ከንቱ እንደሚሆን ተረድቷል። በዝርዝር ውስጥ መግባት ብቻ ልብ አያመጣም። ልብ የሚሰጥ ሰው ወይም ዶነር መገኘት አለበት። ጆን በክፍል ውስጥ ወዲያ ወዲህ እያለ አሰበ። ከዚያም ወደ ዶክተር ተርነር ቀርቦ ዶክተር፣ እኔና ልጄ የደም አይነታችን አንድ አይነት ነው አይደል ሲል ጠየቀው። ዶክተሩም አዎ፣ ግን ምን ለማለት ፈልገህ ነው ሲል በመገረም መለሰ። ጆን ቀዝቀዝ ባለና ቁርጠኝነት በሚታይበት ድምፅ እንዲህ አለ፣ እኔ ራሴን እገድላለሁ፣ ልቤን አውጥታችሁ ለልጄ ስጡት። ዶክተር ተርነር ደነገጠ። ይህ ሊሆን አይችልም፣ እኔ ይሄንን አላደርግም፣ ይህ ግድያ ነው ሲል ተከራከረ። ጆን ግን ሽጉጡን ወደ ራሱ አቀናና ካላደረግከው አሁኑኑ እዚሁ ራሴን እገድላለሁ፣ በዚያ ላይ አንተንም እገድልሃለሁ፣ ካደረግከው ግን ልጄ ይድናል። እባክህን ዶክተር፣ እንደ አባት እያወራሁ ነው ሲል ተማጸነው። በድንገተኛ ክፍል ውስጥ የነበረው ድባብ ጭር ያለና በከባድ ሐዘን የተሞላ ነበር። ጆን አርክባልድ ተስፋ ከቆረጠ ሰው ይልቅ የሚወደውን ነገር ለማዳን ራሱን አሳልፎ ለመስጠት የወሰነ ጀግና ይመስል ነበር። የሚወደው ልጁ ማይክል ከጥቂት ሜትሮች ርቀት ላይ በሞትና በሕይወት መካከል ሆኖ ይናገራል። ጆን ደግሞ ለዚህ ብቸኛ ልጁ ሕይወቱን ሊሰጥ ብዕሩን አነሳ። ጆን ለልጁ የመጨረሻውን የፍቅር ቃል በደብዳቤ መጻፍ ጀመረ። በዚያች ወረቀት ላይ ያሰፈራቸው ቃላት የአባትነት ምክሮች ብቻ ሳይሆኑ የነፍሱ ስጦታዎች ነበሩ። ማይክ፣ ይህን ደብዳቤ የምጽፍልህ ሁልጊዜ ካንተ ጋር ሆኜ ማደግህን ማየት ስላልቻልኩ ነው። ግን ሁልጊዜ የምነግርህን እንዳትረሳ። እናትህን ስማት፣ እሷ ምርጥ ጓደኛህ ናት። በትምህርት ጠንክር፣ የጀመርከውን ነገር ሁሉ ዳር አድርስ። እግር ኳስህንም በሚገባ ተጫወት። መጥፎ ነገር እንዳታደርግ፣ ሁልጊዜም እውነተኛ ሁን። ገንዘብ ለማግኘት ብለህ ማንነትህን አትሽጥ። አውቃለሁ፣ ትልቅ ሰው ስትሆን እንደምትመኘው ጎበዝ ሰው ትሆናለህ። እወድሃለሁ ልጄ። ጆን ደብዳቤውን አጣጥፎ ካስቀመጠ በኋላ ለባለቤቱ ለዴኒዝ ስልክ ደወለ። ድምፁ ይንቀጠቀጥ ነበር፣ ግን በውስጡ አንድ አይነት ሰላም ይታይበታል። ዴኒዝ፣ ሁሉንም ነገር አስተካክያለሁ። ማይክል ይድናል። ብቻ አንቺ አይዞሽ፣ ጠንክሪ አላት። ዴኒዝ ጆን ምን ሊያደርግ እንደሆነ በጭራሽ አልጠረጠረችም። እርሷ የጠበቀችው ሆስፒታሉ ተስማምቶ ማይክል በዝርዝር ውስጥ መግባቱን ነበር። ነገር ግን የጆን እቅድ ሌላ ነበር፣ የራሱን ልብ ለልጁ መስጠት። ጆን ራሱን ለመሰዋት ዝግጅቱን ጨርሷል። በድንገተኛ ክፍል ውስጥ የነበሩት ታጋቾች፣ ዶክተሮች፣ ነርሶችና ታካሚዎች ይህንን ታላቅ መስዋዕትነት በእንባ ተሞልተው ይመለከቱ ነበር። ዶክተር ተርነር በጆን ሽጉጥ ተገዶም ቢሆን የአባቱን ጽኑ ፍቅር አይቶ ቀዶ ጥገናውን ለማድረግ ተስማምቷል። ዶክተሩ እጆቹን መታጠብ ጀመረ። ጆን ወደ ልጁ ማይክል ጠጋ ብሎ ግንባሩን ሳመው። ከዚያም ሽጉጡን አቀባብሎ ወደ ጭንቅላቱ አስጠጋው። በክፍል ውስጥ ያለው ሰዓት የሚቆጥረው ሰከንድ ሳይሆን የጆንን የመጨረሻ የህይወት ትንፋሽ ይመስል ነበር። ጆን አይኖቹን ጨፈነ። 1 2 እያለ በዝግታ መቁጠር ጀመረ። ቃታውን ሊስብ ለልጁ ህይወት ሲል የራሱን ዓለም ሊያጠፋ 1 ቁጥር ብቻ ቀረው። ነገር ግን ልክ በ3ኛው ቁጥር ላይ የሞት ድባብ በህይወት ጩኸት ተቀየረ። ከሆስፒታሉ ውጭ ከከተማው ማዶ አንዲት ወጣት ሴት በመኪና አደጋ ህይወቷ አልፎ ነበር። ይህች ሴት ደግሞ በሚገርም ሁኔታ ለጋሽ ለመሆን ቀድማ ፈቃደኛ የነበረች ስትሆን ልቧ ደግሞ ለማይክል 100% ተስማሚ ሆኖ ተገኘ። ዴኒዝ ይህንን መረጃ ስትሰማ በዙሪያዋ ያሉትን የፖሊስ አጥሮችና የደህንነት ሰንሰለቶች ጥሳ እየሮጠች ወደ ድንገተኛ ክፍሉ መጣች። ድምጿ በሆስፒታሉ ኮሪደር ላይ ያስተጋባ ነበር። ጆን አቁም፣ አታድርገው! ጆን ልብ ተገኝቷል፣ ልባችን ተገኝቷል እያለች በከፍተኛ ድምፅ ጮኸች። ጆን የቃታውን ድምፅ ሳይሆን የባለቤቱን የደስታ ጩኸት ሰማ። ጆን ለልጁ ሲል ሊሞት የነበረው አባት አሁን ልጁ የሚድንበትን እውነተኛ ተስፋ በአይኑ አየ። ይህ ትዕይንት ለተመልካቹ የሚሰጠው መልእክት ግልጽ ነው። ፍቅር መስዋዕትነትን ይጠይቃል። መስዋዕትነት ደግሞ አንዳንዴ ተአምርን ይወልዳል። የማይክል የልብ ንቅለ ተከላ ቀዶ ጥገና በከፍተኛ ጥንቃቄ ተጀምሯል። ጆን ግን አሁንም ሆስፒታሉን ለቆ አልወጣም። ልጁ አዲስ ልብ ተገጥሞለት የመጀመሪያውን ትርታ እስኪያደርግ ድረስ በዚያው ለመቆየት ወስኗል። ፖሊሶችና መላው ዓለም የቀዶ ጥገናውን ውጤት በጉጉት ይጠባበቁ ጀመር። በሆስፒታሉ ላይኛው ፎቅ የቀዶ ጥገናው ክፍል በከፍተኛ ዝምታ ተውጧል። ዶክተር ተርነርና ቡድናቸው የአንዲትን ወጣት ልብ ለማይክል በመግጠም ላይ ናቸው። ከታች ባለው ድንገተኛ ክፍል ውስጥ ግን ጆን አርችባልድ ከባለቤቱ ከዴኒዝ ጋር ሆኖ በጭንቀት ይጠባበቃል።
ፖሊሶች አሁንም አካባቢውን እንደከበቡ ነው። ነገር ግን የጆን ዓላማ ተሳክቷል። ልጁ የመዳን ዕድል አግኝቷል። ከጥቂት ሰዓታት በኋላ ቀዶ ጥገናው ተሳክቷል። ማይክል አዲሱን ልብ ተቀብሏል። ልቡን መምታት ጀምራለች ሲል የምስራቹን ነገረው። ጆንና ዴኒዝ በእንባ ተቃቀፉ። ጆን ያደረገው ትግል፣ የወሰደው አደገኛ ውሳኔና የከፈለው መስዋዕትነት ፍሬ አፍርቷል። ጆን አሁን የቀረው አንድ ነገር ብቻ እንደሆነ አወቀ። ሽጉጡን አውርዶ ለፖሊስ እጁን መስጠት። ጆን በሰላም እጁን ሰጠ። ፖሊሶች ወደሱ ሲመጡ ውጭ የነበረው በሺዎች የሚቆጠር ሕዝብ ጆን 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 እያለ ስሙን መጥራት ጀመረ። ጆን ወንጀለኛ ሳይሆን የጤና ስርዓቱ ለበደላቸው ተራ ዜጎች ሁሉ ድምፅ ሆኖ የታየ ጀግና ነበር። ከጥቂት ወራት በኋላ የጆን አርችባልድ የፍርድ ሂደት ተጀመረ። ታሪኩ መላውን አሜሪካን ለሁለት ከፍሎት ነበር። አቃቤ ሕግ ጆን ሰዎችን አግቷል፣ ሕይወታቸውንም ለአደጋ ጥሏል ሲል ይከራከራል። የጆን ጠበቃ ግን ጆን ልጁን ለማዳን ሌላ አማራጭ አልነበረውም፣ ስርዓቱ ነው ልጁን ሊገድልበት የነበረው ሲል ተከላከለ። በፍርድ ቤት ውስጥ ጆን ራሱን ተከላከለ። እኔ ወንጀለኛ አይደለሁም፣ እኔ አባት ነኝ። ልጄ እንዲሞት ዝም ብዬ ማየት አልቻልኩም። ማንኛውም አባት በእኔ ቦታ ቢሆን የሚያደርገውን ያደረግኩት ሲል በቁጭት ተናገረ። በክፍል ውስጥ የነበሩት ታጋቾች ሳይቀሩ ለጆን ምስክርነት ሰጡ። ጆን እንዳልጎዳቸው፣ እንዲያውም በክፍል ውስጥ በነበሩበት ወቅት የሕክምና እርዳታ እንዲያገኙ እንደረዳቸውም መሰከሩ። በመጨረሻም ዳኛው ውሳኔያቸውን አሳወቁ። ጆን ሰዎችን በማገትና በሕገወጥ የጦር መሳሪያ አጠቃቀም ጥፋተኛ ተባለ። ሆኖም ግን ሰዎችን ለመግደል ሞክረዋል የሚለው ክስ ውድቅ ተደረገ። ጆን ለጥቂት ዓመታት እስር ቤት እንዲቆይ ተፈረደበት። ፊልሙ የሚያበቃው እጅግ ልብ በሚነካ ትዕይንት ነው። ጆን ወደ እስር ቤት ሊወሰድ ወደ መኪናው ሲገባ ማይክል ከሆስፒታል ወጥቶ ጤነኛ ሆኖ ይታያል። ማይክል ወደ አባቱ እየሮጠ መጥቶ አመሰግናለሁ አባዬ፣ እወድሃለሁ ይለዋል። ጆንን በፈገግታ ልጁን ተሰናብቶ ወደ እስር ቤት ይሄዳል። ጆን አርችባልድ ወደ እስር ቤት ቢሄድም ትልቁን ጦርነት ግን አሸንፏል። ልጁ ጤነኛ ሆኗል። መላው ዓለም ደግሞ ስለ ጤና ኢንሹራንስ ስርዓት ችግር እንዲወያይ አድርጓል። ይህ ታሪክ እስከ ዛሬ ድረስ የብዙዎችን ልብ የሚነካና ለቤተሰባችን ምን ያህል መስዋዕትነት ለመክፈል ዝግጁ ነን የሚል ጥያቄ በውስጣችን የሚጭር ድንቅ ታሪክ ነው። ጆን ኪው ከድራማነቱ ባለፈ የአባትነት ፍቅርን ጥልቀትና የሰው ልጅ ሕይወት በገንዘብና በቢሮክራሲ ሚዛን ላይ ሲወድቅ የሚፈጠረውን ሕመም ቁልጭ አድርጎ የሚያሳይ ድንቅ ስራ ነው። ጆን ኪው ያስተማረን ልጄን አልቀብርም፣ ልጄ ነው እኔን የሚቀብረኝ የሚለውንና አንድ አባት ለልጁ ሕይወት ሲል ማንኛውንም መስዋዕትነት ለመክፈል ወደ ኋላ እንደማይል ነው። ጆን ኪው እንግዲህ ይህንን ይመስላል። እናንተ ስለ ፊልሙ ያላችሁን አስተያየት በኮሜንት ሴክሽን ላይ ልታሰፍሩልን ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን ደግሞ አትርሱ። ይህ የፊልም ቅኝት ነው። ለቻናላችን አዲስ ከሆናችሁ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።